ለግለሰብም እንደ ቤተሰብም እንደ ሀገር በጣም የምንዘነጋቸው ችላ የምንላቸው ምንም አይደሉም የምንላቸው ደጋግሜ ይሄ ነገር ሳስብ በብዙ ብርታቶቻችን የተሸፈኑ ድካሞቻችን በብዙ በጎ ነገሮቻችን የተሸፈኑ ደካማ የሆኑ ብልቶቻችን እንደምንለው ወይ ደግሞ አንዲት ነገር እሷ ነገር ሁሉን ነገራችንን አበላሽታ ልታጠፋ ትችላለች። ለዚህ ነው ዛሬ ማለዳ ግድ የለህም ሰዎች ሁሉ ከሚያወሩልህ ሰዎች ሁሉ ከሚነግሩ ብዙ በጎ ነገር እሱን ትተኸው አንድ ሰዎች በብዙ በጎነት ተሸፍነው እንኳን ሊያወሯት ስለማትችለው አንዲቷ ነገር ላይ አትኩረህ ሰርተህ እሷን ለበጎ ብትለውጣት ቀን በጎ ይሆናል፣ ዘመን የተሻለ ይሆናል፣ እድሜን በልምላሜ ትጨርሳለህ ልል የመጣሁት ጌታ ይባርክህ። እንደዚህ ማን ይላል? ጌታ ይባርክ። ምንድን ነው የሚለው? ሉቃስ ወንጌል ምዕራፍ 18 ላይ ሁላችሁ የምታውቁት ቁጥር 18 ላይ አንድ ሰው ጌታን ያናገረበት እንደዚህ ነው። ከአለቆች አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀ። በጣም የሚገርም ጥያቄ ነው። የዘላለም ሕይወት አምስለት ናዝሬት እያገለገሉ ወደ እግዚአብሔር ቤት የመጣ ነው ለዘላለም ሕይወት። እኔ ጌታ ስቀበል ፓስተር አልነበረም ያቻችሁት። ስለ ፓስተርነትም አናውቅም፣ ስለ አገልግሎትም አናውቅም። በቤተ ክርስቲያን በአገልግሎት በኩል ወይ ደግሞ ጌታ በመቀበሉ ስለሚገኝ ሌላ ነገር አናውቅም። የምናውቀው አንድ ነገር የዘላለም ሕይወት። መጀመሪያ ጌታ ስናገኝ ጌታ ላገኘንበት ዋና ምክንያት የዘላለም ሕይወት ነው። የመጀመሪያው ከጌታ ጋር የተጣበቅንበት ሁሉን ነገር ጥለን ራሳችንን ለጌታ የሰጠንበት ሕይወት የዘላለም ሕይወት ሆኖ በኋላ ግን የመጡ ነገሮች የዘላለም ሕይወታችን ያስተምሩ። በጣም የሚገርም ነው። እኔ እኮ ፓስተር አንተን ትጣላና መጀመሪያ የመጣበትን ዋናውን ከጌታ ጋር የተገናኘበትን የዘላለም ሕይወት በፓስተርነት ታጠዋለህ፣ ወንጌላዊ ታጠዋለህ፣ ሽማግሌ ያልሆንኩ ብላ ታጠዋለህ፣ ከእንትና ጋር ተጣላሁ ብለህ ታጠዋለህ፣ ዘማሪ ሆነህ ታጠዋለህ። መጀመሪያ ሕይወታችን ውስጥ ከጌታ ጋር የተገናኘ ነው ለዘላለም ሕይወት ነው። መጨረሻ ላይ ከጌታ ጋር የምንቀጥለው በዘላለም ሕይወት ነው። ኧረ በደንብ አሜን። መሀሉ ያሉ ነገሮች በሙሉ የትም አይሄዱ። የተገናኘንበት ያ የዘላለም ሕይወት እውነት መጨረሻ ላይ ደግሞ የምንኖረው እሱ የዘላለም ሕይወት ነው። ስለዚህ ሰው በጨለማ ውስጥ ያለን ብርሃን እንደሚጠነቀቅ እንደዚህ የምንጠነቀቅለት ከአገልግሎታችንም ከሕይወታችንም ከኑሯችን ከትዳራችን ከማንኛውም ነገር በላይ እንዲህ የምንጠነቀቅለት ሕይወት ቢኖር የዘላለም ሕይወት ነው። መጀመሪያ የመጣውን ቀጥሎ የመጡት እንዳያስጥሉት ማለት ነው። ይሄ ሰውዬ ሲጀምር ጌታን ያለ ምንድን ነው? የዘላለም ሕይወት ለማግኘት ምን ማድረግ አለብኝ? ጌታ መጀመሪያ እንደዚህ ያለው ለምንድን ነው ቸር የምትለኝ ያለው? ምናልባት በኋላ እንድናየው እንችላለን። ለምን ጌታ እንዲህ ያለው? ትእዛዚቱን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር አለ። እርሱ ይህንን ከሕፃንነቴ ጀምሮ ጠብቄአለሁ። ይሄው አንድ ስም እንኳን የለም በሚባልበት ጊዜ እነዚህ ሕጎች በሙሉ እኔ ዘንድ የተጠበቁ ናቸው፣ የሆኑ ናቸው። ከዚህ ውስጥ አንዱም የተጠቀሰው ነገር አይመለከትም፣ አይከሰኝም። ሁሉንም አድርጌያቸዋለሁ፣ ፈጽሜያቸዋለሁ። እንግዲህ በሁለት ምክንያት ሰዎች እንደዚህ ይላሉ። አንደኛ ባለማድረግ ነው። ሁለተኛ አድርገው ያደረጉት ነገር የሚገባ መስዋዕት በማቅረብ ንጽህናን በማግኘት እንደዚህ ደፍረው ይናገራሉ። አይሁዶች ንጽህናን የሚሰማቸው በቃ አድርገዋል፣ ግን መስዋዕት በማቅረብ ከዛ ሕይወት ይገላገላሉ ማለት ነው። ይሄ ሰውዬ ግን በምን ምክንያት እንደሆነ ባላውቅም በእነዚህ ነገሮች የምከሰስ ሰው አይደለም። ሁሉንም ከሕፃንነት የጀምሮ ጠብቄያቸዋለሁ አለ። ጌታም አልጠበክም አላለም። ውሸት ነው። ለምሳሌ ይሄን አቀባለሁ አላለውም ጌታ። እርሱም
ይህንን ከሕፃንነቴ ጀምሮ ጠብቄአለሁ አለው። ኢየሱስም ይህን ሰምቶ አንዲት ገና ትቀራለች አለ። እሱ ለመናገር ስንት ትቀራለች? አንዲት ትቀራለች። ሰው ይህን ሁሉ ነገር አድርጋል። አትሰርቅም፣ አታመነዝርም፣ አትዋሽም፣ አትገልም፣ አታማም፣ አታረግም። ልክ ነው። አሁን አንድ ቀረች። እዚሁ በቀረችን አንድ ከመሰናከል እግዚአብሔር ያድነን። ዛሬ ብዙ ነገር አለ። አንዷ ላይ እርምጃ ወስደን እንወጣለን በጌታ በኢየሱስ። አንዲት ናት የምትቀራ። ምንድን ናት ደግሞ? አንድ ይህን ሁሉ ላደረገ ጀግና፣ ላልሰረቀ፣ ላላመነዘረ፣ ላልዋሸ፣ ላልገደለ፣ ሕጉን ለጠበቀ ጀግና ምንድን ናት? አንድ 10ን ላደረገ፣ 20ን ላደረገ፣ በብዙ በጎነት ለታጀበ ሰው ምንድን ናት? አንድ ምንድን ናት? እሷ ንገረኝ። ጌታም እንዲህ አለ፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። ወይ ችናት እንዴ? ችናት እንዴ? ምንድን ናት? ችናት እንዴ? ሰውየው እንደሱ አለ። ኢየሱስም እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ምን አንዲት ነው ያለው? አንዲት በአንድና በአንዲት መካከል ይኖራል። አንዲት ናት የምትቀር። ይህን ነው አንድ መተር። ይሄ አንድ ነው ያለ ነው የሚመስለው ሰው። ይሄ አንድ ነው። አንዲት ቀጥላለች ስትልኝ አቅልልሃት። አንዲት ናት በቃ ስትልቁ የሆነች ልጅ የምትደረገው ትመስል። አዘነ። እኔ ለመጀመሪያ ጊዜ ጌታ ጋር መተው እኮ አሁን መጽሐፉን ስታነቡ ወንጌላት ስታነቡ ይመጣሉ፣ ይፈወሳሉ፣ በደስታ ይሄዳሉ፣ የደማቸው ምንጭ ይደርቃል፣ መከራቸው ይነሳል፣ አጋንንት ይደስ አዝኖ ሄደ። ሰው አዝኖ ያውም እኮ ሌሎቹ ሊከሱት መጥተው ምናምን ምን ብሎ እንኳን እኮ በቃ ሄዳሉ። ይሄ ግን ሊከተለው መጥቶ ለዘላለም ሕይወት መጥቶ አስሮት ነው። ለምንድን ነው ያዘነው? አልችለውም፣ በቃ አልችለውም፣ ይሄን ማድረግ አልችልም። ቅድም ያልካቸው ነገሮች በሙሉ ማድረግ ስላለ ይሄን ማድረግ አልችልም። አዘነ። ጌታ ለዚህ ይመስላል። ለምንድን ነው ግን ቸር ያልከኝ? አሁን ቸር ሲለው ጌታ ምንድን ነው? ቸር ነህ፣ ደግ ነህ፣ የምትሰጥ ነህ። አሁን ስለ ጌታ ሰራ ቸር ነህ እኮ ለምን ቸር ያልከኝ? ለምንድን ነው ጌታ እንደሱ ያለው? ብዙ ምልከታዎች አሉት። ግን እኔ ዝም ብዬ ዛሬ ሳለብ ወይ ገባኝ ነገር ተቀበል። እስቲ አንተ ቸርነት አድርግ ሲባል ስጥ ሲባል አዘነ። አሃ ስለ እግዚአብሔር ቸርነት መስበክ እንጂ እሱ ቸርነት ማድረግ አይሆንልም። እግዚአብሔር አንዳንድ ጊዜ ከዚህ ያድነን። አሜን። ስትሰብኩት የሚያምር ስትኖሩት የሚከብድ አለ። ተዋደዱ ስትል ደስ ሲል ተራጠራረ ወን የምጠራበት ደም የምታፈስበት ዕቃ ድል የምትናገርበት አት ምናምን ደስ ሲል ተዋደድ። ግን ኑሮ ሲሆን እንዴት እንደሚወሳሰብ ወራሱ ትቆላለታለች። ደራሱ የሆነ ዜሮ ከላይ ኖራታለች። ይምታታል። ስትናገረው የሚያምረው ና ስትኖረው አያም ቸርመምህር ብሎ ያለን ስበ ሽጥና ሌላው ሰጥኝ አዘነ። ምነው ግን ስለ ቸርነት ስለ ደግነት ስታወራ አልነበረም እንዴ? እኔ ታዲያ ማውራት እንጂ መኖሩ ብያለሁ። እኔ ታዲያ ልስበክ አልኩ እንጂ ልኑር ብያለሁ። አዘነ። ጌታ ምን ያለ ገንዘብ ላላቸው
ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል። የሰሙትን እንግዲህ ማን ሊድን ይችላል አሉ። እሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አላቸው። ጴጥሮስም እነሆ እኛ ሁሉን ትተን ተከተልን። ይህ በጣም አንድ ነገር ቤተሰብ ያሰናከለ ይህ በጣና እኛ ግን አንናሰናከለ ሁሉን ተከትለናል እንዴት ነው? በምድር መቶት በሰባ ደግሞ የዘላለም ሕይወት አለ። እግዚአብሔር የተባረከ ይሁን። ምንድነው ዛሬ ለማለት የተመጣው? በብዙ ጥሩ ነገር ያለን ሰዎች፣ ብዙ የሚወራ ነገር ያለን ሰዎች ስለኛ አውርተው የማይጠቅሙት ብዙ በጎነት ያለን ሰዎች፣ ነገር ግን አንዲት የዕብራውያን ምዕራፍ 12 ላይ ያለ ቃል አንድ መራራ ስም ስንት አንድ መራራ ስም አድርጎ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታ ላይ የሚችል የለምና ካለ በኋላ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችን የሚረክሱበት አንድ መራራ ስም ወደ ላይ በቅሎ እንዳያስጨንቃችሁ። ስንት መራራ ስም? አንድ መራራ ስም። ብዙ አይደለም ችግር፣ አንድ ነው። ብዙ አይደለም ድካም፣ አንድ ነው። ግን እሷን ችላ እንዳትላት። ለምን? እሷ ድጋ ነገርን በሙሉ ታበላሸዋለች። መራራ ስም ወደ ላይ በቅሎ እንዳያስጨንቃችሁ፣ ሴሰኛም ይሆን እንዳይገኝ፣ ወይም ስለ አንድ መብል ብኩርናው እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። በአንድ ጉዳይ፣ በአንድ ሆዱ፣ በአንድ የምግብ ጉዳይ ዘላለሙን እንዳበላሸው ብኩርናውን እንደጣለ አንድ ነገር ብቻ አንተ ሕይወት ውስጥ ኖሮ የአንድ ነገር በጊዜ እርምጃ ስላልተወሰደበት፣ በጊዜ አቋም ስላልወሰድክበት፣ በጊዜ ማረም ስላልቻል የአንድ ነገር አንተ ውስጥ አድጎ ነገርህን በሙሉ አበላሽቶ ዘላለምህን አበላሽቶ ኤሳው በኋላ በብርቱ ቢፈልገው እንኳን እንዳላገኘው ነገርን ደግመህ መመለስ እስከማትችልበት ድረስ ደግመህ ወደ ክብር፣ ደግመህ ወደ በረከት፣ ደግመህ ወደ ጸጋ፣ ደግመህ ወደ ጌታ፣ ደግመህ ወደ ሕይወት መመለስ እስከማትችል ድረስ ነገርን ሰብሮ እንዳይጥለው፣ ነገርን መጥቶ እንዳይጥለው፣ ነገርን አበላሽቶ እንዳይጥለው፣ ቤትን በትኖ እንዳይጥለው፣ ትዳርን በትኖ እንዳይጥል፣ አገልግሎትን በትኖ እንዳይጥል፣ ስምን በትኖ እንዳይጥል፣ ነገርን አበላሽቶ እንዳይጥል ያችን አንድ መራራ ስም ወደ ላይ ከማድረጓ በፊት በጊዜ እርምጃ ውሰድባት። እንዳያስጨንቀን፣ መውጫ መግቢያ እንዳይነሳ። ስንት ድካም አይደለም ብዙ፣ አንድ ስንት ችግር፣ አንድ ስንት ድካም፣ አንድ ብዙ እኮ ነገር በጎ አንድ ናት። የዕብራውያን ጸሐፊ ግድ የለም እሷ ላይ እርምጃ ውሰድ። ለአንድ ሆዱ ነው ብኩርናውን ያጣው፣ ለአንድ ሆዱ ነው ጸጋውን ያጣው፣ ለአንድ ሆዱ ነው ሁሉን ነገር ያበላሸው። አንተ ውስጥም አንድ ካለች ችላ እንዳትላት፣ በ10 በጎነት እንዳታባሳ። ተወው እሱን በጎነትን ጥራውና ለእግዚአብሔር ክብር ይሁን በል። አንድ ሕይወት ውስጥ ያለ ድካም ነው። ሙሴን አስቡ። ሙሴ እንደ ሙሴ አለኩ ትሁት የለም ያለ እግዚአብሔር እንደ ሙሴ ከእግዚአብሔር ሕዝብ ጋር መከራን ለመቀበል ምርጫው አድርጎ የፈርዖን የልጅ ልጅ መባልን ንቆ ከፈርዖን ቤተ መንግሥት ወደ ምድረ በዳ ቀጥ ብሎ ለመሄድ የጨከነ ሰው ነው። የዕብራውያን ጸሐፊ ስለሱ ሲናገር ስለ ክርስቶስ መከራ መቀበል ምርጫ አደረገ ብሎ ጌታን ያየ ክብር ያየ 40 ቀን ከጌታ ጋር የቆየ ፊቱ ያበራ ሰው
ሕገ ሙሴን ያወጣ ሰው ትልቅ ሰውዬ ሕይወቱን በሙሉ ያበላሸው ብዙ ነገር አለ። ሙሴ ስለምንም ነገር ልታሙታችሁ። ሙሴ ግን ቁጡ ነው። ሙሴ ተናዳጅ። ሙሴ ምንድነው ችግር ብትሉት አይችልም። ሲቆጣ ንዴት ሲገባበት ራሱን መቆጣጠር ማይችል መጽሐፍ ይነግራል። 40 ቀን ከጌታ ጋር ቆይቶ 40 ቀን በጾም ጸሎት ቆይቶ ታቦት ይዞ ሲወርድ ምድር ላይ ጭፈራ ነበር፣ ጩኸት ነበር። ምንድነው ጩኸቱ? የድል ነሽም የድል ተነሽም አይደለም። ምንድነው እየሆነ ያለው? እየቀረበ ሲመጣ ህዝቡ ጥጃ ሰጥቶ ሙሴ ታቦት ወንድሞቼ ናቸው። ብዙ ጊዜ ይባላል ይሄ ስሜት በውስጣችን ይሄ የራስን መግዛት በጣም ኃይለኛ የሚባል ስሜት በጣም ኃይለኛ ሲሆን ምክንያታዊ የሆነው የአእምሯችን ሙሉ ለሙሉ ብሎክ ነው፣ ዝግ ነው። ምን ነገር ማሰባት ታቦቱን እንዲያዝ አርጎ ይሰጥ። ምን ሆነ? ሙሴ ተናደደ። ከእግዚአብሔር ተቀብለ የመጣኸውን በጾም ጸሎት ያገኘኸውን ነገር ይሰዋል። አንስቶት ለሁለት ሰነጠቀው። ከልዑሉ እጅ የተቀበለው ዛሬ እኮ መጽሐፍ ቅዱስ ላይ የሆነ ቃል ሲቀመጥ ደስተኛ ስልኬን እንኳን አላስቀምጥም። ታቦቱን ምን ሆነሃል? ተናደደ። እግዚአብሔር ለእኔ ብለህ ተናደድልኛል ጎበዝ አለው እንዴ? አላለው። ሰርታ አምጣለህ በእጅ ሰርታ ታገሰው። በኋላስ እንደገና ህዝቡ በጣም አስቆጣው። ውሃ ይህን ህዝብ ይወልድ ለመበሳት ምንድነው ይህ? ከዛ ግን ታወቃ አንተ ሂድና ድንጋዩን ተናገረው ውሃ ያወጣሉ አሉ። ወንድሜ ሰምቷል እኮ ግን ንዴቱ ስትሆን ቁጣው ስትሆን ሲሄድ ውስጥ ግፍፍ ምታረጋታ ዱላውን እንደያዘ ቀጥሎ ዋው ጋር ነው። ምን በል ያለው ስትናደድ አሰማም፣ ስትበሳጭ አሰማም፣ ቁጣ ሲሞላ አሰማም። ሙሴ ቃሉን አታውቅም ወይ? 5 መጽሐፍ ጽፎኛል አላውቅም። የምታውቀው ሁሉ የነገረው እሱ። ሙሴ ትህትና አለው። ሙሴ ጸሎት አለው። ሙሴ ለሰዎች ሼር ማድረግ ይችላል። ጸጋ ማካፈል ይችላል። ፍቅር አለው፣ ይወዳል። ምንድን ነው የሚለው? እኔ እነሱ ከሚጠፉ እኔን ከሕይወት መዝገብ ደምስሰኝ ይላል። ማለት ነገር እኮ አለው። ፍቅር፣ ትህትና፣ ጸሎት፣ ቃል፣ ከእግዚአብሔር ጋር ጊዜ መውሰድ፣ መስማት፣ ማድመጥ፣ ህዝብ መብራት፣ ማለት ነገር አለ። አንድ ችግር ግን አለ። ይናደድ አረ መስል ንዴት ምንድን ነው? ሚኮ በጣም ትንሿ ችግር ምን ነው? እናደዳለን። ወንድሜ ትንሿ ችግር አይደለም። ነገርን ገልብጣ ታቆ እንዴት በጭንቅላት ተቆጣጣ ራስ አንተ ነው ችግር ንቃት ሚኮ ቆጣን እንጂ ምን ችግር የለም። አንድ አባት እናቴ ጓደኛ አለ ልጅ ጋር እየተነጋገረ እያለ በጣም ተቆጣ። አሁን ሲው ታዲያ ደረው ማለት ነው የልጁን ጥቁር ነው ይያፈስ ጂኒስ ተባለ ያለው ዛዚ በነበረው ማለት ፎርና ሕክምና ማጥናት ፈልጎ ሲል ነግሻ አይቻልም ማለት ይሄ ነው እንዲወጡ አማናቱ አባትየው በሽተኛ ነው። በሽተኛ ነው። ያንተቀን
አንድ ልጁ አባቱን በቃ አንተ ባታረጉ ቢለው በፍጹም ልጁ ብቻ በዚህ ምክንያት የሚደርስበት ነገር አባትየው መሄድ እስከማይቀር ግሩሽ ባሆነ ሐዘን የገባበት ሐዘን ምንድነው? አንድ ጀርመን ሀገር ውስጥ ልጁ አባቱ ሲመጣ ልጁ መኪናው ላይ ጽፎበታል። እኔ ፈረንጅ እንደኛ እና መኪናችን ላይ ተጽፎ አይደለም ወፍራም ሶፋ ሲደገፈው ያምነ እኔ ተደገፈ መኪናው ነው ምናምን እኔ ተደገፈ እነሱ ልጁ ጻፈበት አባት ራሱን መቆጣጠራቸው ብረት የትምረታው የልጁ ልጅ እንዲህ ነገር ለምሳሌ ስሜት ሙሉ ለሙሉ ሲቆጣጠራችሁ ይጠፋበት ሪዝን ይሄ ምክንያታዊ የሚሆን የአእምሯችን ክፍል ፉሊ ማገናዘቢያ ስትበርድ ነው ሁሉ ነገር ይመጣል። ከዛ ልጁ መጥቶ ሰው ወስዶለት እና እንዲህ ሲል የጻፈው ልጁ ታሪክ ነው። አይላቭ ዩ ማይ ዳድ ነው የሚል ሰው ያደረገው ነገር አለ። ንራራ አላችሁ ሰው የሆነውን የሰው ይመጣል ወጣው ሄደ ድንጋዩ ተናገረው አይሰማም። ብድግ ብሎ ሄዶ ዱላ አንስቶ ድንጋዩን የፍቅር ትሁቱ ሰው 5 መጽሐፍ የጻፈው ሰው ታቦት ያመጣው ሰው ፊቱ ያብረቀረቀው ሰው ከሰማይ ድምፅ መጣ። አትገባም። የት ከናን በምን በዚህ ቁጣ ንዴት ዘመንን በሙሉ ስታልመው ከነበረ ከናን ያስቀራል። ከኖርክለት አንተንም ሌላውንም ይዘህ ለመግባት የሙሴ ለከናን ያለውን ናፍቆት ማየት ከፈለጋችሁ እግዚአብሔርን የለመነበት እባክህ ማረኝ እናስገባኝ ነው። ብዙ ስነመለኩት ሰዎች የተመታው ድንጋይ ማን ይላሉ? ክርስቶስ አንዱ ክርስቶስ እሱም መታ ይተማታ ገና መላስ ምንድን ሙሴ እኔ ደምስሰኝ የሚለው የፍቅር ሰው ቀረ። በጣም ሲለምነው እንዲህ አለ፣ አትገባም ከተራራው ቃል እግዚአብሔር በዚህ በኩል ማወቅ ይቀርዳል። እግዚአብሔር በዚህ ሳይድ ማየት፣ በዚህ ጭካኔው፣ በዚህ መሪው፣ በዚህ አቋሙ ሲቆም አምላክ ማየት ይከብዳል። ምን ሆነ ነው ሙሴ አንድ ነገር ያኔ ታወስሰም እግዚአብሔር በራራልኝ ቀን ምን አለ እንዴት የሚባል ነገር ከውስጤ ጠፍቶ ቢሆን ኖሮ ያኔ ስሰብረው አለ ደግ ይተምናል። አንዲት ነገር ትቀራለች። ምንድን ናት? ገንዘብን ሽጠለዱ ተከተለ ለዘላለም ሕይወት የመጣው ሰውዬ ብዙ በጎነት ያለው ሰውዬ በአንድ ገንዘብ ምክንያት ገንዘብ መውደድ፣ ብር መውደድ እያዘነ ከማመሰል ከዘላለም ሕይወት ተመለሰ። እያወቀው ዘላለም ሕይወትን ሚስ እንዳደረገ እያወቀ ከዘላለም ሕይወት እየራቀ ሄደ። ማያመነዝረው ሰውዬ፣ ማይሰርቀው ሰውዬ፣ ማይገድለው ሰውዬ፣ ለሕግ ታማኝ የሆነ ሰውዬ፣ ሕግ በሙሉ የሚጠብቅ ሰውዬ በአንድ ነገር ምክንያት ወደኋላ እያዘነ ደቀ መዛሙርቱ መጣና እኛ ግን ሁሉን አድርገናል። ሁሉም ካደረግ አንዲት ነገር ከሌለብህ የዘላለም ሕይወት በሰማይ አለ፣ በምድር ደግሞ 100 እጥፍ ይሰጣል። አሜን ነው የሚባለው። ዛሬ በጌታ በኢየሱስ ይህን ቃል እየሰማን እያለን በውስጣችን ያለ መራራ ስር እኛም የምናውቀው የማናውቀውን በሙሉ የሚገላግል እግዚአብሔር ጸጋ ያገኘን። አሜን በደም አሜን ብሎ እግዚአብሔር ማንንም
ተናግሮ አያውቅም። ለማዳን ይናገራል። አልዓዛርን ናውጣ ብሎ ያወጣ ጌታ ከእኛ ውስጥ ደግሞ ይህን መራራ ስም መሶ በቃሉ ጉልበት ነጥሮ ያወጣዋል። አሜን። በጌታ በኢየሱስ ስም ምንድን ነው እኛ ውስጥ ያለው መራራ? የዚህ ሰው የመራራ ስም ገንዘብ ያለው ፍቅር ነው። ለገንዘብ ያለው ልብ ነው። ቸርነትን መስበክ ይችልበታል። ቸርነትን መኖር አይችልም። ስለ በጎ ነገር ማውራት ይችላል። በጎ ነገር ማድረግ አይችልም። ብዙ በጎ ነገሮች አሉት፣ ግን አንድ የማይችለው ነገር አለው። ምን? ገንዘብ ይወድ ተቃለቻው። አንዳንድ ሰው ከአፈር ሳይሆን ከራሱ ከገንዘብ ተወቅቶ የተሰራ ነው። እንደዚህ ባለ 10 ባለ 100 ባለ 200 እና እንዲተረዱ በፍሲ ሰው ነው ሲነሳም ሲቀመጥ በቃ በገንዘብ የዘላለም ሕይወት የሰውዬ ተስጥራት ጎተራው ሙሉ የሞላ ጊዜ ነፍሴ በሪ ጠጪ ምናምን ሲል ዛሬ ነፍስ ካንተ ትወሰዳለች። ይሄ ሰውዬ ገንዘቡን ላለመስጠት ገንዘቡን ላለማካፈል ብሎ ሚሳሉ በዘላለም ሕይወት ሲል ምን ገጥሞት ይሆን? ስንት ቀን ኖሮ ይሆን? ስንት ቀን አሳልፎ ይሆን? ይሄ ሳሳለትንና የጓጓውን ብር ስንት ቀን በልቶት ይሆን? ወይስ ኢሚዲየት እየሄደ እያለ ሞተ አረፈ ይሆን? ሰው ብዙ ድካሙ አይደለም አሁን ብዙዎቻችንን እየጎዳ ያለ እንደ ሀገር እንደ ቤት ችላ ምንላቸው ለአንድ ሰው በቀደም እንደዚህ ያለ ዛሬ ዓለም ላይ ያለ በቤተ ክርስቲያን ውስጥ ያሉ ትልልቅ ካቶሊክ ቸርች፣ ኦርቶዶክስ፣ ፕሮቴስታንት በየትኛውም ውስጥ በሉ ያሉ ትልልቅ ችግሮች የሆኑ ቀን አንድ ችግር ብቻ ነው። የሆነ ቀን አንድ ነገር ብቻ ነበሩ። የሆነ ቀን ጥቂት ነበሩ። የሆነ ቀን ዘር ብቻ ነበሩ። ትንሽ ዘር ነበሩ። ዛሬ ዛፍ ሆነው የማይቆረጡ የማይነኩ የሆኑት የሆነ ጊዜ ላይ አንድ ዘር ነበሩ። በጊዜ እርምጃ ያልተወሰነበት ነገር በሙሉ ነገ በሚባል ቀን ለብዙ ሰው መጥፊያ ይሆናል። በጊዜ አንዲቷ ነገር ላይ እርምጃ የሚወስድ እንደሱ የተባረከ ሰው የለም። ልንገራችሁ እውነት 3 ደቂቃ አለ። ዮሐንስ ራእይ ምዕራፍ 2 ላይ ስትመለከቱ የኤፌሶን ቤተክርስቲያን ችግር ስትመለከቱ መዓት አለ። ያው የሚበዛው በጎነት ነው። ቆመን ዝም ብለን እናስብ። እንደዚህ እናንተ ቁጥራን እናንተ በቁጥር ጀምሩ። ስራህን 1፣ ድካምህን 2፣ ትዕግስትህን 3 አውቃለሁ። ከዛስ ክፉዎች ሳይሆኑ ክፉዎችን ልትታገስ እንድትችል እንዲህ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። 4 ታግሰህማል። ስለ ስሜ ብለህ ጸንተህ አልደከምክም። 7 የቤተ ክርስቲያኒቷ በጎነት ነው የሚበዛው ከድካማ ማለት ይሄ ሁሉ ነገር ያላት ቸርች እኮ አሁን እዚህ እናንተ ሁሉንም ታሟላላችሁ እንጂ ብዙ ቦታ እኮ አያሟላም። እናንተ ታሟላላችሁ እስከ ዞር ድረስ ስኳርቱን እስኪዝ ምንድን ነው ስራ አለ፣ ትደክማለህ፣ ትዕግስት አለ፣ ክፉዎችን ትታገሳለህ፣ ሐዋርያ የሆኑትን መርምረህ ታውቃለህ፣ ሐሰተኞችን ትለያለህ። ይሄ ሁሉ በጎን ነገር አለ። ግንስ አንድ ችግር አለ። ስንት ችግር? እስቲ አንድ በሉልኝ። አንድ ችግር አለባችሁ። ምን?
ፍቅር እሺ ይታረማ እንግዲህ ይታረም ሰማይ ይታረም መምህር የለም ይታረማ ይመሰና በጎነታችን ይሻላል ይበልጣል። አሁን ብዙ በጎነት አለ። አንድ ችግር ግን አለበት። ምን ፍቅር የላችሁ ብቻ ሳይሆን ነበራችሁ ምን አድርጋችኋል? ጥላችኋል። እሺ ታዲያ ያለው በጎነት በሙሉ ይታይልንና እንለፋ። አይ እችን አንድ ነገር ቶሎ ብለህ እርምጃ ወስደህ ንስሐ ማትገባ ከሆነ መቅረሱን ካንተ ወስደህ ምን ማለት ነው? መቅረስ መብራት ነው። ምን ማለት ነው? ፕሬዘንስ ምን ማለት ነው? የእግዚአብሔር መገኘት ማለት ነው። ምን ማለት ነው? ቤተ ክርስቲያንን ከእድር የሚለያት ይሄን ማህበር ከሌሎች መሰብሰቢያ ማህበሮች የሚለየው ይሄን አዳራሽ ከሌላው አዳራሽ የሚለየው መገኘቱ ነው። አሜን ነው። አሜን። እኛ እኮ አሁን ከሌሎች ማህበር የተለየ ነው። እግዚአብሔር እዚህ ስላለ ነው እንጂ ያው ነው። እዛ ቀበሌ ከሚሰበሰበው ማህበር ከሚሰበሰበው እድር ከሚሰበሰበው በኮንዶሚኒየም ከሚሰበሰቡት ይሄኛው የሚለየው መገኘቱ ነው። እግዚአብሔር ምን አለ? ከሌላው ጋር የልዩነት ምክንያት የሆነህን ፕሬዘንስ ከሌላው ጋር የልዩነት ምክንያት የሆነውን መገኘቴ ህልውናዬ እወስዳለሁ እንጂ ምን ትሆናለህ? ቸርች ሞት ታቆማለህ እንጂ እግዚአብሔር በምን ምክንያት? እኔ እኮ ስንት ሐሰተኛ የሚለኝ ከባድ እኮ የማስተማር ኦፊስ ያለን የታወቅን ከጥንት እስከ ጠዋቱ ድረስ በቲቺንግ የታወቅንን አውቃለሁ። በጣም ብዙ እንደምትጽፉ አውቃለሁ፣ ግን እነቅለዋለሁ፣ አፈርሳቸዋለሁ። ቸርች ሞት ታቆማለህ እንጂ እኛ ፓስተርና በመቃወም እኮ አንደኛ ነን። 15 20 ምናምን እየመረጥን እኮ እናወግዛለን። አውቃለሁ፣ እሱንም አውቃለሁ። እሱንም ብዙ አይደለም። ትዕግስት እኮ አውቃለሁ። ቸርች እኮ ከጠዋት ጀምሮ 20 ባይበልስተን ያለን አውቃለሁ። እናደራጃለን፣ እንሰራለን፣ እስኪያልበን እስኪደክመን ለልጆቻችን ጊዜ እስክናጣ እኮ ነው በአገልግሎት በስራ የምንደክመው። አውቃለሁ። አያተርፍህም። ምን ላይ አንድ ነገር አለ፣ እሱ ላይ እርምጃ ውሰድ። ምንድን ነው? ፍቅር ጥላል። እሱን አንሳው ካለሰው እሱ በአንድ ጉዳይ በአንድ ነገር ችላ ባለው በአገልግሎት ቢዚ ሆነን ችላ ባለው በስብከት ቢዚ ሆነን ችላ በአንድ ነገር መቅረዙ ከናንተ ምሳሌ ባናስተካክል ስንት ነገርን አንድ ነገርን እግዚአብሔር ሁላችንን የሚርዳ አሜን። ሙሴን ቁጣ ነው፣ ያንን ሰውዬ ለገንዘብ ያለ ፍቅር ነው። የኤፌሶንን ቸርች ደግሞ ምንድን ነው? ፍቅር ማጣት ነው። እንደሱ ይብላችሁ ቁጠሩ። ሌሎች ነው የኛ ምንድን ነው? ግን የኛ ምንድን ነው? ወንድሞቼ እናቶቼ እኛን አሁን እንደ መራራስ ውስጣችን እያደገ ያለ የኛ አንድ ችግር ምንድን ነው? አታጽድቃት እሷል ሰዎችም ይላሉ አይደል? ኦ እንትና እኮ በጣም የተባረከ ሰው ጸሎት ይወደዋል፣ ቃል ሲያካፍል ደስ ይለኛል፣ ሰላምታው ሰው የሚወድበት ግን እንትኑ ግን ሚልህን ነገር ችላ አትበል። በ15ቱ ሙገሳ መሃል እንደ ዋናተኛ ገብተህ አንዷን ችግርን ነቅለህ ልትጥል እግዚአብሔር ይመስገን። አሜን። ኧረ በደንብ አሜን። አሜን። አስማም ቤቷን የምትወድበት ፍቅር ልጆቿን የምትወድበት ዳዋን እሷ ችግር የሚባል ወይኔ የእሱ ችግር አንዴ እኮ ኪንኪያዝ አይደለም። በጣም ብዙ ነገር አለው፣ አሪፍ ነው። አንድ ግን ነገር ከነከሰ ወንድሜ ሁሉንም ሙገሳ ትታውና ያቺን የነከስናት ሊቀጣኝ የቱ አንድ ነገሬ ዘላለሜን ልታጠፋ የወጣ አንድ ነገሬ፣ ቤቴን የምትበትን አንድ ነገሬ፣ እድሜን በአጭር የምታስቀር አንድ ነገሬ
አንድ ነገር ዛሬ አንተን አወርድብሃለሁ እንድንል እግዚአብሔር ይርዳን። ምንድን ነው ዛሬ ብዙ በጎ ነገር አለ። በጣም ብዙ ጥሩ እንደ ቸርች እንደ ሀገር ምናምን ነው እንደ ግለሰብ ምንለው ነገር አለ። ግን በሰው ሕይወት ውስጥ ሁል ጊዜ ብዙ ትልቅ ችግር የፈጠሩት ብዙ ምክንያቶች ሳይሆኑ አንድ ምክንያት። እግዚአብሔር ሁላችንን ይርዳል። እኔ እሷ እንዴት እንደምወዳት እንዴት ቸርቹ ሳያት ደስ እንደሚለኝ ግን አንድ ችግር አለባት። ወሬ አልነግራት። ለምን አትችልም ሚስጥር መያዝ። እኔ ለእሷ ከምነግር እዛ ፋና ሄጄ እንትን ለዓለም ሁሉ አንዴ የሚያሰማዋል ደህና አደራችሁ ብዬ ማወራሽ ችላ አትበይው። እሱ አንድ ነገር ብዙ ነገር ይሽታል። ትዳር ታሳጣለች፣ ቤት ትበትናል፣ ነገር ታሳጣለች። ምንድን ነው የኛ አንድ ነገር ያማን አሜት አንዚ ያሉ ሰው ሙሉ ተሸክሜ ሰው ለዚህ ትልቅ ሰው ሙሉ ተሸክሜ አወራዋለሁ እንዴ ተሸክሜ ጌታ ወይ ምንድን ነው ስራው? አንተ ሐሜት ታማላ ራሱ ነው ነገር ታማላ አትችልም። የሚገርም አለ ሰው ሳገኝ ከሰው ጋር ነው ጫስኩ ወዲያው ይመጣል የሆነ ሰው ይሄ እኔ ነጋ ነው ሰው ብዬ ነው የሚጀምረው። አልፈልገው ግን ሁሌ ግን ራሴ ወርሷል። የሚገርም ነገር እዚህ ነገር ላይ እርምጃ ስወስድ ድሮ ሻይ ጠጣ ቡና ጠጣ ሚሉ በሙሉ አውቆ ለካ ድሮ ሰው የሚፈልገኝ ወሬ ይሰማል። የነ ካፌ እንጠር ይሉና እነሱ አይጀምሩትም። እንደሚጀምር ያውቃሉ፣ እሱ እንደሚጀምር ያውቃሉ። አውቆ ዝም ይላል። እኔ ማለት ሰሞኑን ያለውን ሰምተሃል ብሎ ይጀምራል። ይሰማል። አንተ ነው ችግር ያለ ምን በህልሜ እኔን ራሴ 8 ራሴን አለ 8 እኔ 8 አለ። ከዛ ታገልኳቸው ደግሞ ይሄ መልካቸው አያምርም ማለት በቃ እኔ ነኝ ግን ያስጠላኛል ያናደኝ ምን መራር ናቸዋል። ከዛ ስድስቱ ደግሞ አንዱ ቃል እሱ ግን በፍጹም አቃት ነዝብ ብዬ ሳይሆን እኔን ገሉኝ እኔ ሆኖ መኖር ነው የሚፈልገው። እኔ ደግሞ እሱ ሆኜ መኖር አልፈልግም። ስሰቃይ በመሳው ስገባ ማየው እሱን ነው። አንድ ቀርታለች ህይወት ውስጥ የቀረች አንድ እርምጃ ተወሰደባት መስቀል ያልነካት አንድ ነገር አለች ማለት ነው። ቶሎ እርምጃ የምትወስድባት አንድ ነው ድካሜ። ያ ነገር ካልተወገደ የሆነ ቀን ያ ነገር እኛ ሆኖ አደባባይ ይገለጽ። ዛሬ በሚስጥር ነው የምታደርገው። ዛሬ ሰው አያውቀውም፣ ማንም ሰው አይረዳም። አንድ ነው ድካሜ። መጸለይ ትችላለህ፣ ማመን ግን የሆነ ችግር አለ። አንድ ናት ድካሜ። ግን በምንም ምክንያት እሷ ነገር የሆነ ቀን የሆነ ነገር ታደርገኛለች ብላት ያው ችላ ብላታል። እግዚአብሔር ምስክሬ ነው። የሰራዊት ጌታ እግዚአብሔር ምስክሬ ነው። ያቺ አንድ ነገር ወደ አደባባይ ይዛ ስትወጣ የሚሰማበት ሐዘንና ውርደት ከባድ። አንድ ናት። በጣም ብዙ በጎነት አንድ ናት። ምታውቃት ህይወትን የምትታገላት አንድ ነገር ግን መጨረሻ ላይ አንዳንድ ሰው በቃ ድካሜ ነው ብሎ ይተዋል። ኖ አይተው እሱ ነገር ለውርደት አደባባይ ይዞ ይላል። እሱ ነገር ለሽንፈት አደባባይ ይዞ ይላል። ዛሬ ግን ጌታ እንደዚህ ያለ አንዲቷ ነገር ላይ አንተ እርምጃ ውሰድ፣ እኔ ጸጋ ሰጣለሁ እያለ ነው። በደንብ አሜን። የሚረዳ የእግዚአብሔር ጸጋ አለ።
የሚገላግል እግዚአብሔር ጸጋ ነው። ለጴጥሮስ ያሉት እሱን ነው። አንዲት ነገር ስታሰናክላቸው ሲያዩ እነሱ ጠጋሉና ጌታ እኔ አንዲት ነገር የለችብኝም ማለት እኔ ሁሉን ነው ጥይት ቀጥሎ እኔ እኮ ሁሉን ጥይት ጎሽ አንተ ዘላለም ሕይወት አለ ደግሞ በሰማይ ዘላለም ሕይወት አለ በምድር ደግሞ መቶት ነው። ዛሬ ለዚህ አይነት ጥሪ ለዘላለም ሕይወታችን ዋስትና የሚሆን ማለት በጌታ በኢየሱስ ክርስቶስ አሁን ስላለ አምነን ሌላን ሰዎች ግን ያገኘነው የተካፈልነው የዘላለም ሕይወት ግን የሆነ ቦታ ላይ ምን በጥሶ እንደሚጥራል የኤፌሶን ቤተክርስቲያን ክርስቲያኖች ናቸው። ቸርች ናት። በጣም ብዙ መጎልነት ያላት ናት። ግን አንድ ችግሯ ግን ዛሬ ያችተት አለች የለችም። ቱርክ ሄዳችሁ ብትጎበኙት ታዝናላችሁ። በጣም በህይወቴ ውስጥ አይቼው ልቤ ስብር ያለ ነገር ቢኖር የኤፌሶንን ከተማ ማለት ምንድነው? አችን ቸርች እንደዚህ ያጠፋ ምንድነው? ለአንቲክራይስቱ አሳልፎ ይሰጣል። ስትሄዱ ያስጎበኛቸዋል። ይሄ በኤፌሶን በዚህ ኤፌሶን የምትባለው በመጀመሪያ ጳውሎስ ሲያስተምርበት የነበረው ትምህርት ቤት ነው የሚነግራቸው። አንድ እዚህ ጋር የተወጣው ይሄ ትምህርት ቤት ነው። ለመጀመሪያ ጊዜ ጳውሎስ ለመለኮት ትምህርት ቤት የከፈተው እዚህ ጋር ነው። ምንድነው ቸርቿን እንደዚህ መና ያስቀራት? ትልልቅ ቸርቾች ትልልቅ መንፈሳዊ ሪቫይቫሎች የነበሩበት ቦታ ምንድነው ምድረ በዳ ያደረጋቸው ማለት እንዳይመስላችሁ ብዙ ነገር ችግራቸው አንድ ችግራቸውን በጊዜ መፍትሄ ስላልሰጡት የገጠማቸው አንድ ነገር ላይ ጨክነው እርምጃ መውሰድ ስላልቻሉ ትልልቅ ዳሜጆች ደርሶባቸው ሙሉ ለሙሉ በአንቲክራይስቱ መንፈስ ተወርሰው እንደ ሀገር ያቺ ከተማ ማለት በአንዱ ኢየሩሳሌም ከኢየሩሳሌም ቀጥሎ ለኤዥያ እኮ የወንጌል ከተማ መናገሻ ከተማ የሆነች አለ። እነ ቆላሲያስ እነ ሎዶቅያ ምናምን እኮ ወንጌል የተደረሳቸው ከኤፌሶን በሄዱ ሰዎች ነው። ሚሽነሪ ምትክ የነበረች የሆነ ጊዜ ለመስቀል ጦሩ ጋር የሚዋጋ ተርኪዎች በመስቀል ጦርነት የሚዋጋ ኢየሩሳሌም የከበቡት እነሱ አይደል? ኢየሩሳሌምን የከበቧት እነሱ። ምንድን ነው የተፈጠረው? ሰዎቹን ከእንደዚህ አይነት መንፈሳዊ ሪቫይቫል አንቲ ክራይስት፣ አንቲ ቤተክርስቲያን፣ አንቲ ወንጌል አርጋ ያቆማቸው። ይህ ሁሉ መከራ ውስጥ የከታቸው ምንድን ነው? አንዲት ነው። ቲያትሮን የምትሄዱ ኤልዛቤልን ትተዋታለህ። አንድ ነው ችግር። በላትና በላግላት፣ አታባብላት፣ አታሽሞንሙናት፣ ጥቅስ አትፍጠርላት። አንድ ነው። ፈጥፍጣት። እዩ የተረፈው ፈጥፍጧት ነው። አታባብላት። ትምህርት አትስራላት። ጥቅስ አታበጅላት። ለድካምን እኮ ጌታ ቃላት በለው። ብዙዎች በአደባባይ የተባረሩት በትልልቅ ምክንያት አይደለም፣ በአንድ ትንሽ ምክንያት በኋላ አድጎ መንቀል በማይቻል ችግር ነው። ዛሬ ቀን ሳለ በጊዜ የሚገላግል አቅም በኢየሱስ ስም ያገኘን ባርክ። እኔ ያመስገርመኝ ነገር ሰሞኑን ዘፈን በግሪኩ መጠጥ በዕብራይስጥ አሁን ፍቅርን በግሪኩ ሲሰራ ሰምቻለሁ። ማድረግ ሲፈልግ በግሪኩ ወንድሜ በአማርኛ ነው ሰማን። በአማርኛ አትስፈር ካለ ተክሳት አንድ ችግር አለብኝ። ዘፈን ወዳለሁ። ለእሷ ደግሞ ምን ይላል? ያው ለሰይጣን አትስፈር እንጂ ለሚስት እኮ ችግር የለም ብሏል። ማለት ያሰብኩት ሲነበረች ሲጸለይለት ነው አጋንንቱ ተወልደ ሲወጣ ራሱ አጋንንቱ ማረሳው ነገር የሬጌ መንፈስ ነው። የሬጌ መንፈስ ነው ብሎ ጮኸ። ግን የሆነ ሰዓት ላይ ማለት ጀመረ። ዘፈን እኮ አያቀርም ቤቱን ብለው ስለሚያከሩ እና ማለት ነው። አሁን ካሴት ታውቀዋል። ሬጌ ሊዳ መንፈስ ገብቶበት ነገር የሆነ ሰዓት ላይ የምታባብላቸው ኃጢአቶች ያሳደገው እባብ እኮ ለልፎ የሚገድለው አለሽ። ያሳደጓቸው እባቦች ለልፎ ሲገድላቸው እግዚአብሔር በጌታ በኢየሱስ ስም ሁላችንን ይርዳል። አሜን። እንደው ዛሬ ልትለን የመጣኸው ካላችሁኝ አንዲቷን ነገር ችላ አትበሏት።
ግዴለም በጊዜ እርምጃ ውሰዱባት። ተክሳት ትፍጠሩላት። መንፈሳዊ አታርጓት። አጥብቃችሁ ቸርች አታምጧት። ጥሏትና ጌታዊ ገላግለኝ በሉት። ገላግለኝ። አሜን። ገላግለኝ። እናደዳለሁ። ገላግለኝ። ቂመኛ ነኝ። ገላግለኝ። ቶሎ ይቅራልም። ገላግለኝ። የሆነ ነገር ነኝ። ገላግለኝ። እዋሻለሁ። ገላግለኝ። አሜን አሜን። ቶ ደግነትን ብዙ አታውራ። ቶ እሱ በቃ በሱ ተሳክቶልሃል። እለፍ። እሱ በቃ 10 በጎነት አለ። ጌታ ይባረክ። እለፈው። እሱ 11ኛውን አንቀያዝ። ልቀቀን። ዘላለሜን አታበላሽ። ነገሬን አታበላሽ። ኤሳው ብኩርናውን ያጣው ባድ ሆዱ ነው። አትግደለኝ። ከክብር አታውርደኝ። ከጥሪ አታውርደኝ። እግዚአብሔር ካስቀመጠኝ ነገር አታውርደኝ። ተራ ሰው አታድርገኝ። ሜዳ ነገር አታድርገኝ። ልቀቀኝ። አንተ ችግሬ ከላይ ላይ ሂድልኝ። የሚጨክን የሚጮህ መንፈስ በጌታ በኢየሱስ ስም ይግባብን። የሚጠላ መንፈስ በኢየሱስ ስም ይግባብን።